ነብያችን አለይሂ ሰላቱ ወሰላም من قال في اليوم 100 مرة سبحان الله وبحمده سبحان الله العظيم ያለ ሰው አሉ አንድ ጊዜ ብንለው ምናልባት 3 ደቂቃ ነው ማን ነው 3 ሰከንድ ነው ለመቶ ጊዜ ይደገም ቢባል 300 ሰከንድ ነው ወደ ደቂቃ ሲቀየር 5 ደቂቃ ነው 5 ደቂቃ ምንም አይደለም ሰው ከቤቱ ወጥቶ መስጊድ እስኪደርስ ወይ መኪናውን ዋቀሙበት ቦታ እስኪሄድ ድረስ የሚፈጅ ነው ያችን ጊዜ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ العظيم እያለ 5 ደቂቃ ለአላህ የሰጠ ሰው አሉ መቶ ጊዜ ካልክ ነይተ ምን ታገኛለህ በዛ 5 ደቂቃ حطت عنه خطايا ولو كانت مثل زبد البحر የኃጢአት ክምሩ እንደ ባህር አረፋ የተቆለለ እንኳን ቢሆን አላህ ይሰርዝለታል አሉ እንደ ባህር አረፋ የተቆለለ ወንጀል በ5 ደቂቃ ዚክር ከልብ ነይተ ለአላህ ከሰጠህ ወንጀልህ ይማራል 5 ደቂቃ የለንም ዛሬ ፌስቡክ ምን ያህል ነው የምንጠቀመው እዛው ሴቲንግስ ብንገባ ምን ያህል ዳታ እንደተጠቀምን ሰዓቱን ይናገራል እስቲ ዛሬ ፌስቡክ በ24 ሰዓት ስንት ሰዓት ተጠቅመናል 2 ሰዓት ሙሉ 3 ሰዓት ሙሉ ብሎ ይነግራል 180 ደቂቃ 18 ደቂቃውን አንድ አስረኛውን ከፍለ ከአላህ ጋር ሳሳልፈዋል አላሳለፍኩትም ካልክ ለምን ብለህ መጠየቅ አለብህ በቃ ነፍስያችንን ለምን የአኺራ ሰው ኮንኩኝ ምንድነው የከለከለኝ ነው ስለዚህ ወንድሞች ኢስቲግፋር እናድርግ በስተመጨረሻም አንድ ሐዲስ ልንገርና ሰዓቱ ስለሌለኝም ላቁመው ምንድነው እሱ በአንድ ቀን ውስጥ አንድ ደቂቃ ብቻ ለአላህ የሚሰጥ ሰው ጀነት ገባ የሚለው ነው ከ24 ሰዓት ከ1440 ደቂቃዎች አንድ ደቂቃ ብቻ ለአላህ በመስጠት ጀነት መግባት እንዲህ ቀሎ ለመጣ ነገር ለምንድነው የከበደን ነብያችን አለይሂ ሰላቱ ወሰላም ምን አሉ ስለዚህ አንድ ደቂቃ ለነግራችሁ ነው ሰይዱል ኢስቲግፋር የኢስቲግፋሮች ሁሉ አለቃ اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت 30 سكند ما تمولان اتشن استغفار فمن قالها من النهار موقنا بها በቀኑ ክፍለ ጊዜ አንድ ጊዜ እሷን ያለ እሷ በመታመላክተው ነገር ፍጹም እርግጠኛ የሆነ فمات من يومه قبل أن يمسي በዛው ቀን ከማምሸቱ በፊት ቢሞት ይሰዋል فهو من أهل الجنة يجنة سونوال ومن قالها من الليل موقنا بها በዛው መልኩ በሌሊቱ ክፍል አንድ ጊዜ እቺን ኢስቲግፋር ያለ ሰው فمات من ليلته قبل أن يصبح كمان ጋቱ በፊት ይሰው አጀሉ ደርሶ ቢሞት فهو من أهل الجنة يجنة سونوال ጠዋት አንድ ጊዜ ማታ አንድ ጊዜ የኔ ቋሚ ስራ ነው ብሎ ኢስቲግፋሩን እርግጠኛ ሆኖ የሚጠቀም ሰው ጀነት ይገባል አሉ አንዴ ለማለት 30 ሰከንድ እንኳን አይመላም ሁለት ጊዜ ብንደግመው አንድ ደቂቃ በሉት ይሄን አንድ ደቂቃ ለአላህ እየሰጠ اللهم انت ربي አምላኬ አላህ ሆይ አንተ የኔ ጌታ ነህ لا اله الا انت ካንተ በስተቀር በእውነት የሚመለክ ሌላ አምላክ የለም خلقتني أنت فترهنيال وأنا عبدك أنا أنت بارياه نين وأنا على عهدك بعدم جرب علي زرية الله إيالوين بدنيا هوت انداملكك قال باسقباهي نجر لاي ما استطعتوا يشالكوتن ياكل يسراهنو ووعدك عندهم يانتن تسفى قال كيدان جنتهن يهاتيات مهرتهن تسفى يادركوኝ ነው أبوء لك بنعمت أعوذ بك من شر ما صنعت ከሰራኋቸው መጥፎ ነገሮች ሁሉ ባንተ ተጠበቃለሁ አቡኡ ለከ بنعمتك علي አንተ ለኔ የዋልከውን ጸጋ ሁሉ አምኛለሁ አልካድኩም ውለታህ ባይቆጠርም እምክድ ግን አይደለሁም አምኛለሁ ወአቡኡ بذنبي ኃጢአተኛ ወንጀለኛ መሆኔን ላንተ አምናለሁ እናዘዛለሁ ትላለህ ከዛስ ወንጀለኛ ነኝና فاغفر لي ስለዚህ ማረኝ ይቅር በለኝ فإنه لا يغفر الذنوب إلا أنت ካንተ በስተቀር የሚምር ኃጢአትን ይቅር የሚል የለምና ነው ይሄን ከልቡ በየቂን ጠዋት ማታ ስራዬ የሚያደርግ ሰው የጀነት ነው ተባለ እንደዚህ ቀሎ ስለመጣ ነው የከበደን ማለት ነው አላህ ይወፍቀን አላህ የተግባር ሰው ይበለን